አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሄር ኢማም ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ? ከኛ ጋር አልሐምዱሊላህ ሰላም ነን። እንግዲህ ዩቲዩቡ ማሄር ኢማም ይላል። እየገባችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። የምናወራበት ርዕስ የአረብ ሀገር ሴት ይላል ርዕሱ። የአረብ ሀገር ሴት ከመጀመሪያ ከመነሻዋ እንጀምራለን። ሀ ብለን ከሀገራችን ስንጀምር ስንወጣ አማ በባህርም ሊሆን ይችላል፣ በቪዛም ሊሆን ይችላል፣ በኡምራም ሊሆን ይችላል። በተለያየ መንገድ ነው። ሁላችንም የወጣንበት መንገድ ይለያያል የሁላችንም እና የኛ ፈተና ሀብለን ገና ከቤታችን ስንነሳ ከእናት ከአባቱ ስር የሚወጣ አለ። ከትዳሩ እንዲሁም ኑሮን ለማሸነፍ ሰርቼ አመት 2 አመት እገባለሁ ብሎ የሚወጣ አለ። በብዙ አይነቶች ምክንያቶች ነው የምንወጣው ከሀገራችን። ስንወጣ መቼም አንድ ነገር ሳንይዝ አይደለም ከሀገር የምንወጣው። ከሀገር ወጥተን በእርግጠኝነት ደግሞ የምነግራችሁ በባህር የምትመጣ ሴት ብዙ ፈተና አለባት። አንደኛ በምትመጣበት ሰዓት ብዙ ፈተናዎች አሏት። ወዲህ በሴትነቷ የሚፈታተኗት ብዙ ነገር አለ። ጫና የሚፈጥርባት ብዙ ነገር አለ። ወዲህ ባህሩን በሰላም ተሻግሬ ሰርቼ ቤተሰቦቼን አሳልፍ ይሆን፣ ህይወቴን ቀይር ይሆን፣ ልጆቼን አሳድግ ይሆን፣ የልጆቼን አባት አሳልፍለት ይሆን፣ ብዙ በጭንቅላቷ የሚመላለሱ ነገሮች አሉ። ያንን ሁላ ነገር አሳልፋ ከዛውም ሳንወጣ ደግሞ በባህር ስንመጣ ደላላ የሚባል ነገር አለ። ያለው ከፍሎ ይመጣል፣ የሌለው ደግሞ ሰርቶ ክፍያ ይመጣል። የአረብ ሀገር ሴት ብዙ ያልተተረከላት፣ ብዙ ያልተወራላት፣ ብዙ ያልተነገረላት፣ ብዙ ያልተተነተነላት ነገሮች አሉ። ለምን ብትሉ ስለ ፍቅርም ተወርቷል፣ ስለ ድህነትም ተወርቷል፣ ስለ እርዳታም ተወርቷል። ያው በሞላ ጎደል ግን የአረብ ሀገር ሴት ወንዱም አለ፣ ግን ሴት የአረብ ሀገር ሴት ብዙ ፈተና ብዙ ውጣ ውረዶችን አሳልፋለሁ ለዚህ ቦታ የበቃችሁ። የአረብ ሀገር ሴት ሰርቶ ክፍያ እንኳ መጣ ቢያንስ ከዛሬ 10 አመት በፊት ሱዑዲ አረቢያ መሰለን ጂዛን እስከምትገቡ ድረስ 3000 ክፍያ ነበረው። በዛ ከተባለ 4000 ለማን ላመጣባችሁ ደላላ። ያኔ ከወንድም ተከላክሎ እንደ ወንድም ሆኖ ከማንኛውም እንዳሁኑ ነገሮች ሳይጨህርሩ ማለት ነው፣ ሳይጠብቁ የ4000ም ይሁን የ3000ም ክፍያ ያለው ወይንም ደግሞ ብቻ ያም ይሁን ይህም ጂዛን መታ ጂዛን በዛን ሰዓት መታ አረብ ቤት ገብታ የምትሰራው የስራውን ያለማወቅ፣ የቋንቋ ያለማወቅ። መቼስ ሁላችንም ከሰለጠኑ ሀገራት አይደለም ወጥተን የምንመጣው። አብዛኛችን የገበሬ ልጆች ነን፣ ከኔው ጀምሮ ማለት ነው። አብዛኛችን ብዙ ነገር አለ። መሬት እንዴት እንደው የሚወለወለው የገጠር ቤት መጠረግ እንጂ መወልወል የለም። ሽንት ቤት ራቅ ያለ ቦታ መውጣት ወይንም ደግሞ በጓሮ የተቆፈረ ሽንት ቤት ጉድጓድ ነው እንጂ እንደዚህ ወይንም አረቢ ወይንም ኩርሲ የሚባል ሽንት ቤት ሲፎን ተስቦ የሚጠቀምበት ያደግን ሰዎች አይደለንም። ልብስ ተኩሰን መልበስ የምንችል ሰዎች አይደለንም። አብዛኞቻችን የገጠር ልጆች ነን። ግን ያንን ሁሉ ስቃይና ፈተና የምታሳልፈው ማናት? የአረብ ሀገር ሴት ናት።
የአረብ ሀገር ሴት ብዙ ችግርን፣ ብዙን ፈተናን፣ ብዙን ነገር ነው ያሳለፈችው። ቪዲዮ እንዳይረዝምባችሁ ያው በቀጣይ እንወያይበታለን። ከዚሁ ርዕስ በመነሳት ከይቅርታ ጋር አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ብዙ የምናወራው፣ ብዙ የምንተርከው፣ ብዙ የምናወራላት የአረብ ሀገር ሴት አለችና ሴት እናት ናት፣ ሴት እህት ናት፣ ሴት አገር ናት፣ ሴት ሚስት ናት፣ ሴት ብዙ ነገር ናት። እናም ብዙ ያልተነገረላት የአረብ ሀገር ሴት ታሪክ አለ። ከራሴም ተሞክሮ ከራሴም ታሪክ እንዴት ነው አመጣጣችን ከሚለው ጀምሮ እናወራበታለን። ለዛሬ እዚህ ላይ ይበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።